እኛ ቲኔጀርስ ለምንድነው ግን ልክ 12 ግሬድ እንደጨረስን የሆነ የባዶነት ስሜት የሚሰማን አለ። ላይክ በጣም በቃ ክረምት ላይ ስፔሻሊ ከዚህ በኋላስ ምንድነው በቃ ላይፍ ቀጣይስ ምንድነው እንላለን። እና ላይክ እኔ ራሱ በጣም ሂት ያደረገኝ ፊሊንግ ነበር ልክ 12ኛ ክፍል እንደጨረሱ በቃ ምንድነው ከዚህ በኋላስ ብዬ ድንቅጥ ብያ በቃ ሌላ ጊዜ ለምን ይሄ ስሜት አሁን እንደሚሰማን ታውቃላችሁ? 9ኛ ክፍል ሲጨርስ ኦኬ 10 አለ 10 ሲጨርስ 11 አለ 11 ሲጨርስ 12 አለ 12 ግን ሲጨርስ ምን እንዳለ በቃ ግራ ግብት። ዩኒቨርሲቲ እኮ ልትገባ ትችላለህ፣ ማትሪክ ወድቀህም ሊሆን ይችላል። በቃ ግራ ግብት የሚል ፊሊንግ አለው አለ። አሁን እኔ ለምሳሌ 12 ግሬድ በቃ ክረምት ላይ በቃ መጥፎ ነገር ከመፈጠሩ በፊት በቃ ግራ ግብት ብሎኝ ነበር። ከዛ በኋላ የሚቀጥለው ህይወቴስ ምንድነው የምሰራው? ትምህርት ቤት ከገባሁስ በኋላ ምን ጥቅም? ዩኒቨርሲቲ ምን አደርጋለሁ? በቃ ግራ ግብት ያለው ፊሊንግ ይሰማናል። እና ኮመን ነው ብዬ አስቤ ነው ላይቲንግ ምናምን ያለበት ቦታ ላይ አይደለሁም። በጨለማ ከቤተክርስቲያን መልስ ቁጭ ብዬ ነው ይሄን ቪዲዮ እየሰራሁ ያለሁት። እና እሱ ስሜት እንዴት ነው እንግዲህ ሁላችንም ጋር ነው። ለምንድን ነው የሚሰማን? እስቲ ምን ይመስላችኋል ሪዝኑ? እኔ ሲመስለኝ እስከ ዛሬ ከነበረው ኤክስፔክቴሽን አለ ሁልጊዜም ቀጣይ ምን እንደሆነ እናውቀዋለን፣ ይቀመጥልናል። በቃ 12ኛ ክፍል ላይ ቀጣይ ምንም ሊሆን ይችላል በቃ አይታወቅም። እና አእምሯችን ደግሞ አለማወቅን ስለሚፈራ ዩኒቨርሲቲ እንኳን ከገባ ዩኒቨርሲቲ ያው ሌላ ትምህርት ቤት ሌላ ሃይስኩል ቢሆንም ግን እሱም ቢሆን አዲስ ነገር ነው፣ አለማወቅ ነው። እና አእምሯችን አለማወቅን ስለሚፈራ ይመስለኛል ይሄ ፊሊንግ። እስቲ ብቻ ለምን እንደሆነ አላውቅም። ኮመንት ላይ ሀሳባችሁን አጋሩ። ፒስ። አመሰግናለሁ።